መጽሐፍ ቅዱስ እንደተበረዘ ጥንታዊ የቤተ ክርስቲያን አባቶችን ብቻ በመጠቀም በአንድ ደቂቃ ውስጥ ላሳያችሁ። አሰላሙ አለይኩም አህባብ። ወሳኝ ቪዲዮ ስለሆነ የሚደረገውን እያደረጋችሁ ቪዲዮውን እስከ መጨረሻው ድረስ ተከታተሉ። የማርቆስ ወንጌል ምዕራፍ 10 ቁጥር 18 አሁን ላይ ባሉት ቅጆች በሙሉ እንዲህ ይነበባል። ኢየሱስም ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር በደንብ አስተውሉ፣ ከእግዚአብሔር በቀር ማንም ቸር የለም። በእንግሊዘኛውም ጋድ በማለት ያስቀምጠዋል። ነገር ግን በጥንታዊ ቤተክርስቲያን አባቶች ዘንድ ይህ ቃል አይታወቅም። እስኪ አንዳንዶቹን እንመልከት። ኢራኒየስ አጌንስት ሄረሲስ ቡክ 1 ቻፕተር 20 ቁጥር 2 ላይ እንዲህ ይላል። And to the person who said to him, God Master, he confessed that God who is truly good, saying, Why do you call me good? There is one who is good, the Father in the heaven. ምን አለ እዚች ጋራ? The Father አባት ብቻ ነው ቸር ያለ ይገልጻል። በተመሳሳይ መልኩ ጀስቲን ማርቲን ዲያሎግ ዊዝ ትራይፎ ቻፕተር 101 ላይ ይህንን ጥቅስ ኮት በማድረግ My Father who is in heaven በማለት ያስቀምጧል። እንዲሁም ኦሪገን እና ሂፖለተስ ተመሳሳይ ሆነ ጽሑፍ አስቀምጠዋል The Father እያሉ። ነገር ግን አሁን ላይ ባሉት ቅጂዎች ኢየሱስን ከስላሶች መካከል ለማካተት ሲባል ጋድ ወይም እግዚአብሔር ብቻ ነው ቸር የሚለውን ጽሑፍ አስቀምጦታል። ይህ ባይብል ለመበረዙ ትልቅ ማሳያ ነው። ወሰላሙ አለይኩም።